ለአደማዊነት በአጠቃላይ ለአደማዊነት ሰግደዋል አይደል ከዚህ በፊት አይተናል ወይስ ቁልና ለመላእክቱ እስጁዱ ለአደም ፈሰጀዱ ኢላ ኢብሊስ ያ እልፍ አእላፍ የሆኑ መላእክት አደምን አውቀውታል ማወቅ ብቻ አይደለም አክብረውታል ሰግደውለታል ለክብሩ ጀነት ሲገባ በማረግ አይተዋል እና ጀነት የተሰጠውን ትእዛዝ ሰምተዋል መላእክቶች ምንድነው ወላ ተቀረባ هذه الشجره እና አደም ስትዋገኙት አጥፍቶ አገኙት ምንድ ማለት በቃ የኡነት የሰው ልጅ ሚስጥር ነው የሚሉት የኡነት አላህ ኢኒ አዕለሙ ማ ላ ተዕለሙን ያለው እውነት ነው በቃ እኛ የሰገድንለት ያላቅነው ያከበርነው ሸይጣን ጠላትህ ነው ተብሎ ኢነ هذا عدو لك ولزوجك فلا يخرجنكما من الجنه ከጀና እንዳያስወጣችሁ ተብሎ ከዛ በኋላ ይሄ ነገር ተፈጠረ በቃ ማለት የሰው ልጅ ረቂቅ ነው የሚሉት በቃ ጌታው ብቻ ነው የሚያውቀው ለዛ እኮ ነው ሱብሃንአላህ እኛ ልጆቻችንን እንኳን ማንንም ሰው እኔ ልጄን አውቃለሁ ማለት አይችልም የተወሰነ ነው የምታውቀው ልጆቻችንን የተወሰነ ነው የምናውቃቸው ከኛው ይወጡ ለምን ሰው በጣም ረቂቅ ነው እና አደም ስትዋዩት አላህ ሊያሳያቸው የፈለገው ምን እንደሆነ ታውቃላችሁ ግን ይስታል የሚለውን ብቻ አይደለም ሊያሳያቸው የፈለገው አደማዊነት በደንብ ከልባችሁ አድምጡ አደማዊነት አደማዊ ማንነት ማለት አደማዊነት ውስጥ ወንጀል የመስራት ተፈጥሯዊ ዝንባሌ አለ ሊስት ይችላል ወንጀል ሊሰራ ይችላል ሊወድቅ ይችላል የተሰጠውን ክብር ማድረግ ሊተው ይችላል ግን ይነሳል ግን ወደ አላህ ይመለሳል በቃ ጀነት አስገብቶ ለመላእክት ያሳያቸው ነገር ይሄ ያላችሁት ፍጡር ይስታል ያጠፋል ግን ከዛኛው ፍጡር ከኢብሊስ አባ ወስተክበር ወካነ ሚነል ካፊሪን ከእርሱ ፍጹም የተለየ ነው ይሄኛው ጥፋቱን የሚያምን ነው አደም እኮ መጀመሪያ እኮ ከአላህ ዘንድ እኮ ምህረት አልጠየቀም ታውቃላችሁ አባታችን እኮ በጣም አደብ ያለው እኮ ነው በጣም የስነ ስርዓት ጥግ ላይ የደረሰ ሰው ነው ስርዓት ምን እንደሆነ የሚያውቅ ነው አኽላቅ ያለው ነው አባታችን ሲያጠፋ ربنا اغفر لنا አይደለም ያለው ወርሐምና አይደለም ያለው አረም በነፍሱ ውስጥ ያለው ربنا ظلمنا we did wrong አጥፍተናል ለመላእክቶች አላህ ያሳየው ሲያጠፋ አጥፍቻለሁ የሚል ነው ጥፋቱን የሚያምን ነው